አላቸው። ኮሮላ ክሮስ ግን ምንም ኢሹ የሌለበት መኪና ነው። የተመቸን መግዛት ትችላለህ። ለእኔ ፕላጊን ሃይብሪዱ የተሻለ ነገርን ይሰጣል ብዬ አምናለሁ። ጥንካሬ ግን የኮሮላውን ያክል አይሆንም። ኦሞዳ ኢ5 ጄኮ ጄ5 እንዴት ናቸው? ምንም መረጃ የለኝም። መኪናው አይደለም ለሀገራችን ለራሱም አዲስ ነው። እዛ ጥሩም መጥፎም የሚያስብል ነገር የለውም። ግዛውና እናያለን። አንተ ጥሩ ነው ካልከን ወይ ደግሞ ካልተቸገርክ ቀጣይ አመት 2 ዓመት ላይ ሪከመንድ እናደርጋለን። ሲላየን 06 ሃይብሪድ አለው። ኢቪ ልዩነቱ ምንድን ነው? ሃይብሪድ አለው። ሃይብሪድ ሲሆን በኢንጂኑ መስራት ይችላል ነው። ሃይብሪድ እና ኢቪ ልዩነት ግልጽ የሚታይ ነው ብራዘር። ጥያቄው ግልጽ አይደለም። ፋውቲ 77 እና ከፔጆት 58 ፔጆት 5008 ከፋው ጋር አይወዳደርም፣ ከቀራቅንቦ ጋር አይወዳደርም። ፔጆ ራሱ ፔጆ አስቸጋሪ መኪና ነው ግን አይወዳደርም። ሱዙኪ ኤስፕሬሶ ወይም ኮምፓክት ማለት 2008 ኤስፕሬሶ ይሻላል በደንብ። ኤስፕሬሶቹ 18 ምናምን በላይ መሰሉኝ። ያሪስ ኮምፓክት 3 ፒስተን ማለት 8 ንጹህ ነገር ካገኘ ማገልገል ይችላል። አብዛኞቹ ግን ያስቸግረዋል፣ ደካማ ናቸው። ሱዙኪ ባሊኖ 2020 ጥሩ ነው። ሃዩንዳይ አቶስ ኦር ቪትስ? እኔ አቶሱን መርጣለሁ። ሪሰንት የሆነ ሞዴል ነው አቶስ። ራፍ 2005 አሪፍ ነው። ነዳጅ ይበላል። ይህን የሚያክል መኪና እየገዛህ አይበላም እንድትባል አጠብቅ። መኪናው ግን ችግር የለበትም፣ ቆንጆ ነው። አከተችብኝ አይገልጸውም። ሃዩንዳይ ኮና የነዳጆቹ ከሆኑ ትራንስሚሽናቸው ዱዋል ክለች ነው። 1000 ሲሲ 3 ሲሊንደር ነው ኢንጂናቸው። ብዙም ጥሩ የሚያስብል ነገር የላቸው። ኤሌክትሪኮቹ አሪፍ ናቸው። ቢዜድ 3 ኤክስ ኦር ሌኦፓርድ 3? እኔ ሌኦፓርድ 3 እመርጣለሁ። የሰውን ዋጋ ጭማሪ ምንድን ኤሌክትሪክ ካር እጥረት ነው ያለው። መኪና ወጥተህ ለመግዛት እጥረት አለ። የ26 መኪና እስካሁን አልወጣም። የ25ቶቹ ተለቅመው እያለቁ ነው እና በዛ ምክንያት ነው ዋጋ ጭማሪ ብዙም የለም እውነት ለመናገር እዛው ሀገራቸው ላይ። 23 ውሊንግ በቤንዚን 7 ሲተር ይሻላል ኦር አቫንዛ? አቫንዛ ይሻላል ንጹህ ነገር ካገኘ። ኪ ኦር ሃዩንዳይ አቶዝ? ሃዩንዳይ አቶዝ ይሻላል። 26 መች ይገባል? 27 ላይ በእርግጠኝነት ይገባል። ዘንድሮ ግን አናቅም፣ ገና ነው። የትመኝ እንኳ ሳይቼ ሙሉ ቢሲ በቅርብ አቅርብ አሉኝ። በጣም ውድ ነው። ኢትዮጵያ በቃ ስትቸገር ትቸገራለህ እኮ። ምንም ብታለቅስ የሚለወጥ ነገር የለም። አፎርድ ማታደርግ ከሆነ አፎርድ ለሚያደርጉ ሰዎች ከነ ችግሩ ሽጥላቸው። ከዛ ውጭ ገዝተው ወደ ስራ መመለስ ነው እንጂ በማልቀስ የምትለውጠው ነገር የለም። ኦንቦርድ ቻርጀር ተቃጠለ፣ ከተጠገነ ይጠገናል፣ ካልተጠገነ ሪፕሌስ ነው የሚደረገው። ምንም አዲስ ሳይንስ የለውም። ለእኔ ብትነግረኝ እኔ ከኪሴ አውጥቼ አልሰጥህም፣ ገንዘብም አልረዳህም። መፍትሄው መግዛት መቀየርና መኪና ወደ መንገድ ማውጣት ነው። ካልቻልክ ደግሞ መሸጥ ነው። ኦንቦርድ ቻርጀር ስንት እንደሚሸጥ ይታወቃል። የእሱን ዋጋ ቀነሰን መሸጥ ትችላለህ። መርሴዲስ ሲዋን ኤቲ 2010 ቆንጆ መኪና ነው። ወያኔ ዲኤክስ ቤስ ሃችባክ እኔ ምንም ችግር የለብኝም ሁለቱም ላይ። ዲኤክስ ሃችባክም ተመሳሳይ ነው ለኔ። ንጹህ ነገር ፈልግ። ፎርድ ሬንጀር ማገልገል ይችላሉ። ብዙ ጥሩ የሚያስብል ነገር የላቸው። መለዋወጫቸው ውድ ነው። መልሰ መሸጥ ያስቸግራል። እቃ እንደ ልብ አታገኝም። አይዲ 6 ጥሩ ነው። ቢዜድ ፎሬክስ መጥፎ አይደሉም ሁለቱም። ሲኖ ኦር ኤፌሰር? ሲኖ ኤፌሰር መረጃ የለኝም እነሱ ላይ። ፕሪቪ 1917 በደንብ ያስቸግራል። ቱሶን 22 በሃይብሪዱ ቆንጆ ነው። 2014 ሃይሩፍ ባለ 2 በር 4.1 ስለ ዋጋው አላውቅም። ልትገዛው ከሆነ በ1 ሚሊዮን ግዛው፣ ልትሸጠው ከሆነ 10ም ሽጠው። መኪናዎቹ ግን በደንብ ማገልገል ይችላሉ። ዋጋ ላይ ምንም ሪፈረንስ የለኝም። አትጠይቀኝ፣ ላሳስት እችላለሁ። ኮሮላ 2008 መኪናው ችግር የለበትም ለመገልገል። ኢንጂን ሳይዛቸው ተለቅ ያለ ነው። 1.6 እና ከዛ በላይ ነው ያላቸው። የድሮ ቱኤንዜድ 1.3 ሊትሩ የላቸውም። ሌላ ችግር የለበትም። መልሶ መሸጥ ያዘ ያደርግሃል። ፊውል ኮንሰምፕሽን ትንሽ ከነዛ አንጻር ከፍ ይላል። ክሬታ ቆንጆ ነው። ቢዋይዲ ዮዋና ፖርት ሻንጋን ኪው 05 2018 ኪያ ፒካንቶ ለራይድ አማራጭ ካጣ ይሆናል። ንጹህ ነገር ፈልግ። ነዳጅ ግን ብዙ አይቆጥቡ እነዚህ መኪናዎች። ታኮማ ጥሩ መኪና ነው። ቤንዚን ኮንሰምፕሽኑን ከቻልከው ምንም ችግር የለበትም። ኮሮላ 2007 እና 2008 ነዳጅ ችግር የለብኝም። 2007 ይሻላል። 2008 ኢንጂን ይቀየራል፣ ቦዲ ይቀየራሉ፣ ነገሩ ይቀየራል። 2ኤል ፒካፕ ጥሩ ናቸው። ኒሳን ካሽካይ 2018 ያስቸግርሃል። ሱዙኪ ኤስፕሬሶ እና ዲዛይር አይመሳሰልም እኮ። ሌጋል ቬይል አታውቃቸውም መኪናዎቹ ነው። ዝም ብለህ ነው የምጠይቀኝ። ክሬታ 2020 ቆንጆ መኪና ነው፣ ችግር የለበትም። ቪትስ ከ2000 እስከ 2004 የሞተር ልዩነት አላቸው። ሲገባ ሞተር ልዩነት አለው። በኮሮላ ኢንጂን አላቸው በ2ኤንዜድ። ከዛ ውጭ በዲዝል ኢንጂንም አላቸው። 2.2 ሊትር የሆነ ዲዝል ኢንጂንም አላቸው። በ1.01 ኤንዜድ አለ። ብዙ የኢንጂን አማራጭ አለው። ልዩነት ሊኖረው ይችላል።
ኒሳን ካሽካ 2018 ያስቸግርሃል። ቪትስ ያሪስ ሲዳ 2014 ነዳጅ ያሪስ ሲዳ 2014 ነዳጅ አይበላም የሚባል መኪና አይደለም፣ በደንብ ይጠቀማል። ያን ያክል ግን የሚያሳስብ አይደለም። ቶዮታ ረሽ አሪፍ ነው። 105 ኦር ጄቶር አይመሳሰሉም እኮ 105 ማለት የጫካ የበረሃ ንጉስ የሆነ መኪና ነው። ጄቶር ከተማ ውስጥ የምትዝናናበት ቅራቅንቦ ነው፣ ሊወዳደር አይችልም። ኢቪ5 ቤታ አላውቀውም። ሴቻር 2017 ቆንጆ መኪና ነው። ቢዜድ ስሬክስ ኦር ሲላዮን 06 ሲላዮን 06 ይሻልሃል። ቢዜድ ስሬክስ ለቻይና ሎካል ማርኬት የተመረተ ነው። ቋንቋቸውን አፍተር ማርኬት ምናምን ነው ቀይረው የሚያመጧቸው። ሶፍትዌር አፕዴት ማድረግ ላይ ሊያስቸግር ይችላል። አልፎ አልፎም ባትሪ ኢሹ የሚነሳባቸው መኪናዎች ናቸው። አልፎ አልፎ ባትሪ ባላንስ ማጣት፣ ባትሪ ወርዶ ባላንስ እስኪሰራ ድረስ ተሰርተዋል። አንድ 5-6 መኪናዎች ለዛ ሲላዮኑ ብትሞክሮ ይሻላል። ቱሶን 2020 ኢሮፕ ምን ችግር አለበት? ትራንስሚሽኑ ዱዋል ክለች ነው፣ ይሞቃል፣ ያስቸግራል። ያሪስ ኮምፓክት ለራይድ ይሆናል። ምን ትመክረኛለህ? ልምዱ ካለህ መሆን ይችላል፣ ግን መኪናዎቹ በጣም ደካማ ናቸው። ሳንታፌ 2022 ቆንጆ ነው፣ በየትኛውም ቢሆን ችግር የለበትም። ኪያ ኢቪ5 አስቸገረኝ። ምን ላድርግ? ምን አስቸገረ? ኪያ ኢቪ5 ኪያ ኢቪ5 ምኑን ያስቸገረ? ሶፍትዌር ብዙ ጊዜ ያስቸግራሉ፣ ያመላልሳሉ። ስታክ ማድረግ ምናምን አለው። ማስጠገን ማስተካከል፣ ሽጣ ጤነኛ መኪና መግዛት ነው። ፎርድ F150 ቆንጆ መኪና ነው። ያሪስ ኮምፓክት ለራይድ ይሆናል። ምን ትመክረኛለህ? ልምድ ላለው ሰው ይሆናል። ሱዙኪ ኤቭሪ ቆንጆ ናቸው። ሲዳን ኦር ፕላትስ ለግል መገልገያ ከሆነ ሲዳኑ ይሻልሃል፣ አይወዳደርም ከፕላትስ ጋር። ኮሮላ 3 አሪፍ ነው። ዲዛይር እና ኮሮላ 7 እኔ ዲዛይር ነው የሚሻለኝ። ኢቱ 50% ባንክ ስንት ይገኛል? ምንም መረጃ የለኝም። 4.8 አካባቢ ነበረ። አሁን በካሽ ራሱ እንደዛ እየተባለ ነው። ሪናልት ካንጎ ምን ችግር አለው? መለዋወጫ ትቸገራለህ፣ መልሶ መሸጥ ትቸገራለህ። ንጹህ ነገር ካገኘ ግን ማገልገል ይችላል። ፕላዝ 2005 ጥሩ ናቸው። ጥቁር ዲዛይን ገዛ ነበር። ጥሩ ነው፣ ለመሸጥ ይከብዳል ይባላል። ተዋቸው። ዋጋው ፌር ከሆነ ለመሸጥ አይከብድህም። ቀንሰህ የምትገዛው ስትሸጥም ቀንሰህ ትሸጠዋለህ። መኪናው ካገለገለ ጥቁር ሆነ ቢጫ ሆነ ብዙ ትርጉም የለውም። በተለይ ሜትር ታክሲ የምትሰራበት ከሆነ ከለሩን የሚያይ የለም። የምትለቀመው በእኩል ታሪፍ ነው ከሁሉም ጋር። ኤርቲጋ 2024 አለ ብዬ አላምንም። መኪናው ግን ችግር የለበትም፣ ቆንጆ ነው። ቪአይዲ ዮዋና ፖር ቻንጋን Q05 በድፍኑ ዮዋናፕ ይሻልሃል። ሪስክ ወስደህ ግን ቻንጋኑን ብትገዛው በስፔሲፊኬሽን ችግር የለባቸውም። ናሚ 06 ቆንጆ ናቸው። ሃዩንዳ የትኛው ነው? ኢቱ ወይስ ዲዛይር? የተመቸህን ግዛ። የያሪስ ሲዳ 2014 ስፔር እንደዚህ አይነት ችግር የለበትም። ቬሎስተር ምን ችግር አለበት? ትራንስሚሽናቸው ዱዋል ክለች ሊሆን ይችላል፣ ቱርቦ ቻርጀር ሲኖራቸው እና አንዳንድ የትራንስሚሽን ኢሹ ፌስ ልታረግ ትችላለህ። መኪናው መዘነጫ ነው፣ ያን ያክል እንትን የሚባል አይደለም። ፖሎ 2004 መለወጫ አታገኝም። ዩአይዲ ኢቱ እንዴት ነው ራይድ ይሆናል? አቶዝ ነው አልቶ ነው 2022 ቆንጆ ናቸው። 105 ፐርፌክት መኪና ነው። አይዲ 6 ኦር ቢዜድ ፎሬክስ ሁለቱም ከተማ ላይ ከ24 በላይ የተመረቱን አታገኝም። ለዛ 26 ወደ መጨረሻ እየሄድን 24 የተመረተ መኪና ላይ መንጠልጠል ለእኔ ተገቢ ነው ብዬ አላምንም። ማሂ መሸጥ ፈለገሽ ከሆነ ዝም ብለሽ መሸጥ ነው። ዩዝድ ኤሌክትሪክ መኪና አትግዙ። አብዛኛዎቹ ችግር ያለባቸው ናቸው። አብዛኛዎቹ ባትሪያቸው የወረዱ የደከሙ ናቸው። እዳ ነው የምትገዙት ዩዝድ ስትገዙ። ኮሮላ 2015 በላይ ያሉት ችግራቸው ምንድን ነው? ምንም ችግር የለባቸውም። አቶስ ኦር ሱዙኪ ዲዛይር ነው የሚሻልህ። ሊዮፓርድ 7 ፕላጊን ስፔር ፓርት። አዲስ መኪና ገዝተህ ስለ ስፔር ፓርት ማሰብ አይምሮ ጤነኛ ከሆነ ብዙም እንትን አይደለም፣ ማሰብ አይጠበቅብህም። አዲስ መኪና አዲስ ነው። ከተጋጨህ ሊዮፓርድ 7 ሆነ ገመቺስ ሆነ ሌክሰስ ሆነ ሁሉም ስፔር የለውም በሚባል ደረጃ ነው ያለው። እዛ ስፔር አትጠይቅ። ኢስታር 86% የሆነችብኝ ባትሪዋ ያው እንግዲህ መጨረሻ ላይ ነከስ አድርገንም ቢሆን እናሰራታለን እንጂ ሪፕሌስመንት ኮስቱ ከፍ ያለብን ሊሆንብህ ይችላል። 2010 ቤልታ ንጹህ ነገር ካገኘ ማገልገል ይችላል። ቶዮታ ቢዜድ ስሬክስ ቢዋይዲ ሶንግ ፕላሱ ይሻላል። ሶንግ ፕላስ 25 ፉሊ ቢል ግዛው፣ ምንም ችግር የለበትም። መኪናው አሪፍ ነው። ስራ የአዲስ አበባ ዱከም ነው። ሶንግ ፕላስ ዲኤምአይ ኦር ክሮስ ዲኤምአይ ይሻላል። ነዳጅ የሌለ ቀን በኤሌክትሪክ መሄድ ያስችላል። ሶንግ ፕላስ ዲኤምአዮቹ በጣም ዝቅተኛ የሚባለው 90 ኪሎ ሜትር መሄድ ይችላል ቻርጅ ተደርጎ። ከፍ ያለው ደግሞ እስከ 128 ኪሎ ሜትር ይሄዳል። ለዛ ዱከም ደርሶ መልስ የሚችል ይሆናል። 128 አድቫንቴጅ አለ በሱ። የአሪስ 2016 ወር ዲዛይር ለራይድ ዲዛይር ይሻልሃል። ሃዩንዳይ አቶዝ ዳያትሱ ቴሪዮዝ ለራይድ ፈልጌ ነው።
ሁለቱም አስቸጋሪ የሚባሉ መኪናዎች ናቸው። አቶዝ ንጹህ ነገር ካገኘ ግን እሱ ይሻላል። ቢዋይዲ ኢቱ ዩዋናፕ ነው የሚሻለው። ቮልክስዋገን ፖሎ 2000 መለዋወጫ የለውም፣ መልሰ መሸጥም ትቸገራለህ። ኢቱ ወይስ ዩዋናፕ? አቫንቲ ኤላንትራ አቫንቲ ነው ቆንጆ። 2016 አቫንቲ ጥሩ ናቸው። ሚትስቡሽ ደብል ፒክአፕ 1997 ለሳይት ፈልጌው ነው መሆን ይችላሉ። ኦልዶቹ ብዙም ችግር የለባቸውም። ሃዩንዳይ ስታሬክስ ኤችዋኑን አድርገው። ሜርሲ አውቶ አርክፎክስ የትኛው ነው? አርክፎክስ ብዙ ምርት አለው። እዚህ ሀገር የለም በነገራችን ላይ። የአሪስ ኮምፓክት 2010 መጥፎ አይደለም። ቱሶን ቬስ ራፎር ነው የሚሻለ። ሃዩንዳይ ስታሬክስ ኤችዋን ጥሩ ነው። ክሬታ 23 ቆንጆ መኪና ነው። ኪንግ ካፕ 2008 ቶዮታዎቹ ምንም ይሹ የለባቸውም። ናሚ ኤሌክትሪክ ለራይድ መሆን ይችላል። ስፔሲፊኬሽን ቆንጆ ነው ያላቸው። ሪናልት ካንጎ ምን ችግር አለው? መለዋወጫ መልሶ መሸጥ። ቱክሰን ችግር ምንድን ነው የምትሉኝ ሰዎቹ ጤነኛ አይደላችሁም እናንተ። ሲጀመር ለምን ነው ችግር የምትጠይቁኝ? ቱሶን ኢሮፕ 2016 በኢሮፖቹ ከሆነ ያው ነው፣ ተመሳሳይ ነው። ዲሲቲ ነው የሚሆነው፣ ትራንስሚሽ ናቸው። የኢንጂን ታይፑ ከ1.6 ውጭ ከሆነ ግን ችግር የለውም። በ2.0 በ2.4 ምናምን አሜሪካ ስታንዳርዶቹ አውቶማቲክ ናቸው። ቪትስ 2004 ቆንጆ ነው። ሴላሪ 2020 ቆንጆ ነው። ቻንጋን ደከም እያሉ መኪናዎቹ። ባትሪ ዲስፕሌስመንት ፎር ቢዋይዲ ሴጉል ኤስቲሜት አዲሱን ልግዛ ብትል አትችለውም። መኪናውን ብትጥል ነው የሚያዋጣ። ሪፋብሪሽ የሆነውን በራሱ $6000 $5000 7 ኢቱ ምናምንም ፐርፌክት ነው። ስሪኤል እንዴት ነው? ችግር የለበትም። ሱዙኪ ባሌኖ 2020 ቤስ ዲዛይር ለመጠቀም ከሆነ ሱዙኪ ባሌኖ በኢንጂን ሳይዙ ከፍ ያለ ነው። ትራንስሚሽኑ 4 ስፒድ አውቶማቲክ ቶር ኮንቨርተር ነው። ኢንጂን ኪያስ ይሻለ ነው። መልሶ ከመሸጥ አንጻር ከዲዛይር አይሻልም። ፊውልም ትንሽ ከዲዛይር ከፍ ያለ ኮንሰምሽን አለው። ለመጠቀም ግን ባሌኖ በደንብ የተሻለ ነው ከዲዛይር። ቪትስ 2004 ኦር ቢዋይዲ ቲ4ዲ ዶልፊን 2011 ምንም ችግር የለባቸውም። አዲስ ኤሌክትሪክ ለራይድ የትኛው ነው? ከሲዳን እና ከኮሮላ ነው የሚሻለው ዝም ብሎ በድፍኑ። ሲዳኖቹ ግን ንጹህ ነገር ካገኘ ፐርፌክት ናቸው። ቪትስ ወይስ ሴላሪዮ ይሻላል። ፊውል ኤፊሽንሲ በደንብ ፐርፌክት ነው። ኮሮላ ኦር ዲዛይር ይሻላል። ክሬታ 2023 እና ሴቻር የተመቸ መምረጥ ትችላለህ። ሁለቱም መኪና ይሹ ያለበት አይደለም። ቶዮታ ሴቻር ከክሬታ ጋር መወዳደር አይችልም። ስፔሻሊ ኦሪጂናል ፕራይሳቸውን ካየ በጣም ሰፊ ልዩነት ነው ያለው። እዚህ ሲመጣ ሳይሆን ሀገሩ ላይ ያለው ልዩነት። በቴክኒካል ነገራቸውም ሰፊ ጋፕ አላቸው። ሴቻር ፐርፌክት የሚባል መኪና ነው። ለኢሮፕ ማርኬት የሚቀርብ አብዛኛው በጣም ፐርፌክት የተባለ መኪና ነው ሴቻር። ግን መኪናው ትንሽ ነው። ባለ ወንበር 3 ሰው አስቀምጠህ ምናምን መሄድ አትችልም። ጠባብ ነው። ፋሚሊ ካለ ክሬታውን ብታደርገው ችግር የለበትም። 2.5 አሪፍ ምን አለ ለራይድ ራይዝ አፎርድ የምታደርግ ከሆነ መብትህ ነው። ግን ራይዝ የምትገዛበት ዋጋ ሌላ ነገር ይገዛልሃል። ለምን ራይዝ ትገዛለህ? ሚስትቡሽ ላንሰር 2005 ማገልገል ይችላል በደንብ። ዲፌንደር ኦር ሌኦፓርድ 8 መኪናዎቹ ብዙ ተመሳሳይ አይደሉም። በጣም ሰፊ የሚባል ልዩነት አላቸው። ID6 ችግር የለበትም። ዲዜድ ፎሬክስ 2024 አልትራ ኦር ID 2023 ምን ቸግሮ ነው? 3 ዓመት 4 ዓመት ያለፈው መኪና የምትገዛው ነው? መሸጥ ፈልገ ነው? ሌኦፓርድ 7 እና ታንጌልም የተመቸ ማድረግ ትችላለህ። ከከተማ የምትወጣ ከሆነ ረዘም ያለ መንገድ ምናምን የምታዘወትር ከሆነ ሌኦፓርድ 7 ይሻላል። ከፍ ያለ መኪና ነው። የከተማን እንቅስቃሴ ከሆነ የምታዘወትሩ ግን ታንጌሉ አነስ ያለ ጥሩ ነው። ዮሐናፍ ቢዋይዲ ጥሩ ነው። አርክ ፎክስ ቲ1 እንደ T5 በስፔሲፊኬሽን ደረጃ ይሹ የለባቸውም። ፐርፌክት ናቸው መኪናዎቹ። እዚህ ሀገር ግን የሉም። መኪናዎቹ ለቻይና ሎካል ማርኬት ብቻ ነው የሚመረቱት። እስካሁን ኢንተርናሽናል ማርኬት ላይ ቀርበው አላየኋቸውም። አርክ ፎክስ የሚባለው ድርጅት የቤጂንግ አውቶሞቲቭ ኮርፖሬሽን ዲቪዥን ነው። 2016 አካባቢ ነው ኒው ኢነርጂ ቬክልን ለማምረት ለብቻው የወጣው። ደህና የሚባል ኤክስፒሪየንስ አላቸው። መኪናዎቹም ጥሩ ኳሊቲ ያላቸው። እዚህ ሀገር ግን የለም። ልታመጣው ከሆነ አምጣው። ዲዛይር ኦር ኢቱ የተመቸን መግዛት ትችላለህ። ብር የለኝም ምን ልግዛ?
ስምህ ግራ፣ ፒክቸሩም ለየት ያለ ነው። ያው ነው ብር የሌለው ሰው ምንድን ነው የሚገዛው? ያሪስ 2011 ማገልገል ይችላል። ኢቱ 16000 ማይል ፕራይስ ቫሊዩ ስንት ነው? ምንም መረጃ የለኝም። ዲፎርዲ ሞቴል የትኛው ይሻላል? ካገኘ 2022 23 አዲሶቹን። ጃክ ኢቪ አነስተኛ ነው። ኤሌክትሪክ ሞተር ካፓሲቲያቸው በጣም ትንሽ ነው። ድራይቪንግ ሬንጃቸው ትንሽ ነው። ለሄቪ ዲዩቲ የሚሆን አይደለም መኪናው፣ ለቀላል ስራ ግን ይሆናል። ዴልታ 2007 ንጹህ ነገር ካገኘ ማገልገል ይችላል። ሺም ፕላስ ለራይድ አሪፍ ነው መሆን ይችላል ገንዘብ ከተረፈ። 5,200,000 ያውጡት ራይድ መስራት ለእኔ ፌር ነው የሚል እምነት የለኝም፣ ግን ገንዘብ ከተረፈ መሆን ይችላል። ሀገራቸው ላይ እንደዛ ነው የሚሰሩት። ሻርክ 2011 ጥሩ ነው። አባይ ጃክ ሚትሱቢሺ ሞተር አሪፍ ነው። 2009 ለራይድ መሞከር ትችላለህ፣ ንጹህ ነገር ካገኘ ደህና አንጻራዊ። ሴጉል ኦር ዲዛይር ሮያል አይመሳሰሉም። ሊዮፓርድ ስሪ ቆንጆ መኪና ነው። ፋይል ህጋዊ መሆኑ እንዴት ነው ማጣራው? ሰበታ ነው። በቃ እዛ መንገድ ትራንስፖርት ሂደህ ቼክ ማስደረግ ነዋ። ጃክ ፎር መጥፎ አይደለም። አቫንዛ ቆንጆ ነው። ራፎር ጥሩ ናቸው። ሲኖ ይቀንሳል፣ እንዲገባ ከተፈቀደ ይቀንሳል። ሲኖ ትራክ U70 ሌላ አማራጭ ብታይ ይሻልሃል። አቫታር ዋንቱ መኪናው ፐርፌክት ነው። አሪፍ ቴክኖሎጂ ያለው መኪና ነው። ግራውንድ ክሊራንሱ ግን በጣም ያንሳል። አዲስ አበባ ውስጥ እሱ አይሸከምም። አንተ ተሸክመ ነው የምትዞረው ብዙ ቦታ። ዝም ብለህ የቦሌ ዋና መንገዶ ላይ የምትነዳው ከሆነ ግን ያበደ መኪና ነው። ቤስት ኢቪ ካር በስንት ብር ነው? ዶንግፌንግ E5 PHEV። እነዚህ መኪናዎች በደንብ አላየኋቸውም። ለምን እንዳላየሁ አልገባኝም። ብዙ ሰው ጠይቆኛል። ቼክ አረጋቸዋለሁ። በደንብ አላየኋቸውም። ሴጉል ስማርት ቬስ ኢቱ ይሻልሃል። ሊፋ 2016 ደህና ነው አንጻራዊ። አቫንዛ እንደረሽ አዎ ተመሳሳይ ነው። ከረሽ ጋር ተመሳሳይ ነው። አቫንዛ ሊፋ 2016 መጥፎ አይደለም፣ ማገልገል ይችላል። ታንጌል ኦር ሶንግ ፕላስ ሃይብሪድ የቱ ይሻላል? ታንጌል ነው የሚሻል። ክሬታ ቆንጆ ነው። ጃክ S7 አሪፍ ናቸው። ስታሬክስ ለታክሲ አይሆንህም። ዞታ 2008 ሊያስቸግር ይችላል። ሲሊያን 06 ኦር ሌኦፓርድ 3 ሲሊያን 06 ይሻላል። ሰፊ ነው፣ ሬንጁ ተለቅ ያለ ነው። ከወደድከው ሌኦፓርድ 3 ግን ምንም ይሾ የለበትም። ሌኦፓርድ 7 ፕላጊን ቬስ ራፎር አይመሳሰሉም እኮ ሰፊ ጋፕ ነው ያላቸው። ኒሳን ጁክ 2017 17 መጥፎ አይደለም። መልሳት ሸጠው መለወጫ ትቸገራለህ በደንብ። ቪትስ ካሽ ቤስ ሴጉል 50 አንተ ነው የምታውቀው፣ እሱን ያላቅም። ኮሮላ ዲፎርዲ ጥሩ ናቸው። ሻንጋን Q05 ስፔሲፊኬሽኑ ጥሩ ነው። ፎቶን FSR መረጃ የለኝም። ሃዩንዳይ ኢዮን ለስራ መሆን ይችላል ንጹህ ነገር ካገኘ። 4-5 ሚሊዮን ነዳጅ ወይስ ኤሌክትሪክ ትመክረኛለህ? ምንም ነዳጅም ኤሌክትሪክም ለማለት ያንተን ላይፍ አላውቀውም። ቻንጋን Q05 26 ወር ዮሐን አፕ 2025 የቱ ይሻላል? በድፍኑ ዮሐን አፑ ይሻላል። በድፍኑ ሪስክ ወስደ ቻንጋኑን ገዛለሁ ካልክ ራስ ኃላፊነት መውሰድ ነው። ስለ መኪናው ምንም ጥሩም መጥፎም የሚያስብል መረጃ የለም። በስፔሲፊኬሽን ደረጃ ችግር የለባቸው። ሪስኩን ወስደ መግዛት ትችላለህ። ዮሐና ምንም ይሹ የሌለበት መኪና ነው። ብትገዛው መለዋወጫ አትቸገርም። ቢቸግረ ነገ ከነገ ወዲያ መልሰህ ትሸጠዋለህ። እነዚህ ቻንጋኖች ለወደፊቱ ይገባሉ አይገቡ አብረን ነው የምናየው። በደንብ ከገቡ ከተለመዱ ስፔር ካላቸው እነሱንም መልሶ መስጠት አትቸገርም። ግን ዛሬ ላይ ሁነህ ዮሐና እኮ የተሻለ ነው። ነገ ይሻሻላል ብለህ ሪስክ ብትወስድ ከሆነ Q05 ብትገዛው በስፔሲፊኬሽን ደረጃ ጥሩ ነው፣ ምንም ችግር የለበትም። ለራይድ ኢቱ ወይስ ፕላት? ኢቱ ይሻላል። ኤሌክትሪክ ባጃጅ መረጃ የለኝም፣ ግን እንዳትቸገሩ። ባትሪ ታይፓቸው ሊቲየም አየን ካልሆነ በደንብ ያስቸግራቸዋል። ጄል ባትሪ፣ ሊድ አሲድ ባትሪ ከሆነ በደንብ ትቸገራላችሁ። ቱሶን 22 ዩሮ ነዳጅ ይበላብኛል። ይሄን መኪና መግዛት የሚችል ሰው ስለ ነዳጅ ሊሆን አይችልም። ቪታር 1992 ፎር ሬጉላሪ የአዲስ አበባ መብትህ ነው። ነዳጅ ኮንሰምፕሽኑን ከቻልከው መለዋወጫ እንደልብ አታገኝለትም። መብት ነው፣ ያንቀሳቀሳል መኪናው፣ ችግር የለበትም። ቤስት ኢቪ ካር እስከ 4 ሚሊዮን
የምን ቤስት ነው ታዲያ? 4 ሚሊዮን ካለ እኮ ሁለት አማራጭ ነው ያለ። ዶንግፌንግ ናሚ እና ቢዋይዲ ሴጉል ያለ እኮ 5-6 አማራጭ እንኳን አይኖርህም እኮ። ቤስት ምናምን የሚባል ነገር የለም። ኤላንትራ 2016 በደንብ አክሰሰሪ ያለው በደንብ አክሰሰሪ የለውም። በደንብ አክሰሰሪ ያለው ይባል አይደለም ግን አለ። አሁን ስለ አክሰሰሪ የሚያሳስብበት ዘመን ላይ አይደለም ያለው። ይመጣል፣ ዋጋው ውድ ነው። መኪናዎቹ ቁጥራቸው ትንሽ ስለሆነ ዋጋው ይወደድብሃል። ነገ ጠዋት የመኪናውን ሞተር አምጣልኝ ብትልን ያመጣልሃለሁ። የመኪናውን ዋጋ ግን ልጠይቅህ እችላለሁ። እዛ አክሰሰሪ አለ የለም የሚለው ብዙም እንትን አይደለም ግን ውድ ነው። እንዳጠቃላይ ኤላንትራ 2016 ገዝተህ ልትዘንጥ ነው። ትዘንጥ ሰው ገንዘብ ያለው ሰው ሆነ ደግሞ እንደዚህ አይነት ችግር ማውራት አይጠበቅብህ። ዝም ብለህ ግዛው። መንግስት ግን አሁን ወደ ኢቪ ቀይሩ ብሎ ሲያበቃ ገበያው ላይ ደግሞ በቂ ተሽከርካሪ እንኳን ምናምን የለም። ምንም መፍትሄ የለም በዚህ ዙሪያ። በነገራችን ላይ ሱዙኪ ግራንድ ቪታራ ጥሩ ናቸው። ቻንጋን አልስቢን 22 ወር፣ ቼሪ አሪዞ 5 2023 አሪዞ 5ን ሞክረው። ገመችስ 22 ወር፣ ሌክሰስ አይወዳደርም እኮ ፋሲል። መዘነጥ ከፈለክ ሌክሰሱን ግዛ። ስለ መኪና ዋጋ መጨመርና ውጊያ ምን ትላለህ? ምንም አይደለም። መኪና ዋጋ የጨመረው ስለሌለ ነው ገበያ ላይ። ኤስፕሬሶ እና አልቶ ኤስፕሬሶ ከፍተው ምናምን ጥሩ ነው፣ ይሻልሃል በደንብ። ሴላሪዮ ወይስ አቶ 2021? ሴላሪዮ ይሻልሃል። ታንጌል የተሻለበት አልገባኝም። ስለ መኪናዎች ዋጋ መጨመርና ውጊያ ምናምን መረጃ የለኝም ብራዘር። ዶንግፌንግ ናሚ 01 430 ከሴጉል ናሚ 01ን ብትገዛው መጥፎ አይደለም። በተለይ አፎርደብል የሆነ ፕራይስ የሚሰጡ ከሆነ መጥፎ አይደለም። መኪናው ከፍታው፣ ሳይዙ፣ ጉልበቱ፣ ምቾቱ ምናምን ከሴጉል የተሻለ ነው። ቤልታ 27 ደከም ያለ መኪና ነው። የቱለራይድ አሪፍ ነው። 3 ሚሊዮን ለክፍለ ሀገር አዋጭ ስራ መኪና ምን መግዛት አላቅም፣ እንደምትሰራ አላቅም ብራዘር። ፋይፌል ምናምን ገዛ ትራንስፖርት ከሆነ። ኪያ ፒካንቶ 2006 ለራይድ መሆን ይችላል። ኮምፓክቱ 6 ለራይድ ይሄም መሆን ይችላል፣ ግን ኮምፓክቱ ከተነካካ ያስቸግርሃል በደንብ። ኮሮላ ሃችባክ ጥሩ መኪና ነው። ታንጌል የተሻለበት ከሶንግ ፕላስ ሃይብሪድ። እንዴ አሉሚኒየም ፎርምወርክ። ስለ መኪናዎቹ ምንም እውቀቱ የለህም ወይስ እንዴት ትጠይቀኛለህ? ይሄን በሁሉ ነገሩ ነው የሚሻለው። በኤሌክትሪክ ሞተር ካፓሲቲ፣ በድራይቪንግ ሬንጅ፣ በኢንጂን ካፓሲቲ፣ በጉልበት፣ በምቾት፣ በመቀመጫ ብዛት መወዳደር አይችልም እኮ። ሶንግ ፕላስ እና ታንጌል እንዴት ታወዳደራለህ? በጣም ሰፊ ልዩነት ነው ያለው። የማታውቀው ከሆነ መኪናውን ዞር ዞር እያልክ በአትገዛም የማየት መብት አለ። ውስጥ ገብተህ ምናምን ከፍተህ አይተህ መውጣት ትችላለህ። ዝም ብለህ ፎቶ ብቻ ከምትጠይቀኝ ና ጋብዝሃለሁ። እኔ ሶንጌል ፕራይስ ዋጋ መረጃ የለኝም። መኪናው ቆንጆ ነው። ፎርድ F-150 ለፊልድ የቤንዚን መኪና ይዛ አትቸገርም። ይሄ ቤንዚን ኮንሰፕሽኑ ከፍ ያለ ነው። አይሆንም። ለፊልድ ከሆነ መዘነጫ ነው የሚሆነው። የመኪና ሀገሩ ላይ ነው ፊልድ ላይ ሰራ ጥሩ የሚሆነው። እዚህ ሀገር ላይ ሲጀመር ቤንዚን እንደልብህ አታገኝም። ኮንሰምፕሽኑ ከፍ ያለ ነው። አሁን ለምታስበው አይነት ስራ የሆነ ለፊልድ ቶዮታ ነገር ፈለገህ ግዛ። ኦልድ ሞዴልም ቢሆን አትሬጅ መጥፎ አይደለም። ዩአይዲሽን ፕላስ 24 ጥሩ ናቸው። ኤል200 ኦር ፎርድ ሬንጀር ሁለቱም የሚያስቸግሩ ናቸው፣ ግን ይዞታቸውን ማየት የተሻለ ይሆናል። አሁን ያሉበትን ይዞታ ሃሽባክ እና ካሪናኢ እነዚህንም ይዞታቸውን ማየት ይሻላል። እስከ 3 ሚሊዮን ለራይድ ሴላሪዮ ምናምን ገዛ። ለራይድ እስከ 3 ሚሊዮን። ሃይሩፍ 2007 ጥሩ ናቸው። ኮምፓክት 2010 ወይ ሴላሪዮ 2020 ሴላሪዮ ይሻላል። ቱሰን ዱባይ ኦር ቱሰን ኢሮፕ ከ2020 በታች ከሆነ የዱባዩ ይሻላል። ከዛ በላይ ከሆነ በሁለቱም ሃይብሪድ ከሆነ ፐርፌክት ነው። ዴንዛ ኤን9 በኢቪ አለው የለውም? ዴንዛዎች እስካሁን ፒውር ኢቪ ያመሩት አይመስለኝም። አብዛኛው የዴንዛ ምርቶች ፕላጊን ሃይብሪድ ናቸው። ዴንዛ ኤን9 በፒውር ኢቪ የለውም፣ እስካሁን የለውም እኔ እስከማውቀው ድረስ። ቱሶን ዱባይ ኦር ቱሶን ኢሮፕ ቪትሲያሪስ 2004 ለስራ በደንብ ይሆናል ንጹህ ነገር ካገኘ። ዲዛይር ኦር ሴሌሪዮ ዲዛይር ነው የሚሻለ። ታንግ ዴማ 2025 ቆንጆ ነው። ታንግ ብቻ ነው፣ ታንግ የለ ነው። መኪናው ሳይዙ አነስ ይልብሃል፣ ችግር ግን የለበትም። ቤስቱን ኦር ኔታ የትኛዎቹ ናቸው? ቤስቱንም ኤሌክትሪኩ የምትል ከሆነ ቤስቱንም ሞክረው። ዶንግፌንግ ናሚ 01
እሺ ያገለገሉ ቶዮታ እንዴት ናቸው? ቶዮታዎች የድሮዎቹም ቢሆኑ ቆንጆ ናቸው፣ ማገልገል ይችላሉ። ገና ይዞታቸው ነው የሚወስነው። በእርግጥ ኤስፕሬሶ እና ቪት ራይድ የምትሰራ ከሆነ ኤስፕሬሶ ይሻልሃል። ከፊውል ኤፊሽንሲ ከሞዴል አንጻር እሱ ይሻልሃል። ለግል መጠቀሚያ ግን ቪትስ ነው ፐርፌክት። አቶዞ 2020 ኦር ቪትስ 2001 እኔ አቶዞን መርጣለሁ፣ በተለይ ለራይድ ስራ ምናምን ከሆነ። ናሚ 01 ቤስ ኢቱ ይሻልሃል። ቢዋይዲ እና ሱዙኪ ለራይድ ኤሌክትሪክ ነው የሚሻል፣ ቢዋይዲ ባይሆንም። ሪናልት ካንጎ እና ቪትስ ነው የሚሻል። ዲዛይር 2021 ማገልገል ይችላል። ቶዮታ ራይዝ ኦር ሱዙኪ ኤርቲጋ የቱ ለስራ አሪፍ ነው? ቶዮታ ራይዝ ለስራ የሚሆን መኪና አይደለም፣ ደከም ያለ መኪና ነው። የምታሰራው ስራ አላውቅም። ሱዙኪ ኤርቲጋ 7 ሲተር ነው፣ 1.5 ነው ኢንጂን ሳይዙ፣ ቆንጆ ነው። በማኑዋልም አለው፣ አውቶማቲክ ከሆነም አውቶማቲክ ቶርክ ኮንቨርተር ነው። ቆንጆ ነው መኪናው። 23 ራይዝ ለራይድ ይሆናል። ገንዘብ መጣያ ካጣ ይሆናል። 23 ራይዝ በስንት ብር ነው የምትገዛው? ይሄን የሚገዛ ብር ካለ ራይድ ለመስራት ለምን ኤሌክትሪክ መኪና አትገዛም? ኢቱናም ለምን አትገዛም በዚህ ብር? ካንጎ ምንድን ነው ዋና ችግራቸው? መለዋወጫ የለውም መኪናው፣ እቃ ይወደድብሃል። አሁን ላይ ምን ልግዛ? 7.2 7,200,000 7,200,000 ሃይብሪድ ከሆነ ሶንግ ፕሮ ሲላዮን 05 ይኖራል። በኢቪ ከሆነ ሶንግ ፕላሶቹ እስከ 6.9 አሉ። ሌኦፓርድ ስሪዎቹ አሉ በኢቪ ከሆነ። ራዶ 5ኤል 2004 ሞዴል ቆንጆ ነው። ዩአይዲ ሴጉል በባንክ 50 ኦርፕላት። አንተ ነህ የምታውቀው። የኤሌክትሪክ መኪና በመግዛት የምታገኘውን ገቢ አንተ ነህ የምታውቀው። የዝም ብዬ በድፍኑ ይሄ ይሻላል ልልህ አልችልም። ቶዮታ ፓሶ 2004 መለወጫ ትቸገራለህ። በ1 ሚሊዮን ምን ልግዛ? ምንም መረጃ የለኝም። ኮሮላ 7 ጥሩ ናቸው። የአሪስ ኮምፓክት ወር የአሪስ ቤልታ 2010 ምንም ተመሳሳይ እኮ ነው። ኮምፓክት ሆነ ቤልታ የቦዲ ልዩነት ነው ያለው። ከዛ ውጭ ኢንጂናቸው የደከመ ነው የሁለቱም። ዩአይዲ ራይድ መሆን ይችላል። ስሬል ፒካፕ ቆንጆ ነው። መኪና ዋጋ ግዙ አትግዙ የሚለውን ለመምከር ራሱ አስቸጋሪ የሆነበት ጊዜ ላይ ያለ ነው። በነገራችን ላይ አንዳንድ ነገሮች አሁን መንግስት ባወጣው ፖሊሲ ምክንያት ብቻ የጀመሩ መኪናዎች አሉ። እነ ሲኖትራክ ማንም ማምጣት ስለማይችል ያመጡ ሰዎች በፈለጉት ዋጋ እየሸጡ ነው። አይሱዞዎችን ማንም ማምጣት ስለማይችል ያመጡ ሰዎች በፈለጉት ዋጋ እየሸጡ ነው። ነገ ጠዋት መንግስት ሀሳቡን ቀይሮ ማምጣት ትችላላችሁ ካለ ከነገ ወዲያ ዋጋው ይቀንሳል። ለዛ እኔ መንግስት ነገ ተነስቶ ሀሳብ ይቀይራል ልልህ አልችልም። ካልቀየረ ደግሞ አሁን ካለው ዋጋ ገና ይጨምራል። ለዛ ይሄ በአለቆቻችን እጅ ያለ ነገር ስለሆነ ጸልዩበት። ናኖ ቦክስ ቤስ ሴጉል ፎር ራይድ ሴጉል ይሻላል በደንብ። ቶዮታ ቢዜድ 2024 መጥፎ አይደለም። ሌኦፓርድ 7 ጥሩ ናቸው። ቢዋይዲ ሃይሉክስ ቪጎ ፒካፕ ጥሩ ናቸው። ከኮሮላ እና ሱዙኪ የቱ ይሻላል? የሱዙኪ ዲዛይር ይሻላል የቅርብ ጊዜው። ሃይንዳይ ስታራይ አሪፍ ነው ወይ? መጥፎ አይደለም። ዲዝል ኢንጂን ከሆነ ግን በደንብ ያስቸግራል። ለኢሮፕ ማርኬት የሚቀርቡ ናቸው። አዛ የሆነ መኪና ነው አዲሱም ቢሆን። ጄቶር ኤክስ7 240 ምንም ጄቶር ተብሎ ጤነኛ መኪና የለም፣ ያስቸግራል ሁሉም። ሴላሪዮ 2020 መሆን ይችላል። ወያኔ ዴክስ አስፈተሸ ገዛ ጥሩ ነው። ዴክሱ ይሻላል ከቴሪዮዝ። ቴሪዮዞቹ ይበጠብጠዋል፣ ገራጅ ያመላልሳል። ሱዙኪ ፍሮኔክስ ጥሩ ናቸው፣ ችግር የለባቸውም። ካሪናዎች ምንድነው ችግራቸው? ጥሩ ናቸው፣ ነዳጅ በደንብ ኮንሱም ያደርጋሉ። መኪናው ግን ቆንጆ ነው። ናሚ ኤሌክትሪክ ካር ባትሪ ታይፕ ኤልኤፍፒ ነው። አሁን ባትሪ ታይፕ ከኤልኤፍፒ ውጭ ምንም መኪና አታገኝም ኢትዮጵያ ውስጥ ምንም ሰርች ብታደርግ። ምናልባት ከኢሮፓ የመጡ መኪናዎች የነ ማራቶን ሞተር ከኮሪያ የመጡ መኪናዎች ከሆነ ነው እንጂ በአጠቃላይ ሊቲየም አይረን ፎስፌት ነው ባትሪ የሚጠቀሙት አሁን ያሉት መኪናዎች። ዋጋው እሱ ብቻ ነው የሚቀንሰው። የሌሎቹ በጣም ውድ ስለሆነ ማንም አፎርድ አያደርግም። በዛ ኦልሞስት ኤልኤፍፒ ነው ሁሉም የሚጠቀሙ። አይሱዙ ይቀንሳል፣ እንጸልያለን። ቪትስ 2001 ቆንጆ ነው። ሴሌሪዮ ኦር ኤስፕሬሶ ሴሌሪዮ ነው የሚሻል። ጄቶር ዳሽንግ 23 ጥሩና መጥፎ ጎኑ፣ ጥሩ ጎኑ መዘነጫ ነው። ግሬስ ያለው መኪና ነው። ዋጋው ርካሽ ነው። መጥፎ ጎኑ ገራጅ ያመላልሳል፣ ያስቸግራል፣ ትቸገራለህ። ኢኮ የስራ ይሆናል። ሲላዮን 05 26 ሃይብሪድ ቆንጆ ነው። 26 ግን አልገባም እስካሁን። ዮዋናፕ ኦር ቻንጋን ኪው 05 በድፍኑ ዮዋናፕ ይሻልሃል። በዝርዝር ከሆነ ደግሞ ነገ ደውልልኝና እናወራለን። አቫንዛ ቆንጆ መኪና ነው። ፕላስ ኦር ሴጉል ፎር ፐርሰናል ዩዝ የተመቸን መግዛት ትችላለህ። ፐርሰናል ዩዝ እኔ ልመርጥልህ አልችልም። ሁለቱም መኪና ችግር የለባቸውም። ለራይድ አሪፍ የምትለው መኪና ንገረኝ።
በስንት ብር ነው? ቢዋይዲ ቱ ጥሩ ነው። አሁን 4,300,000 4,400,000 ካለ ጥሩ ነው። ፔጆት የትኛው ነው? አቫንዛ ኦር ሁሊንጌስ? አቫንዛ ይሻላል። ግራንድ አይቴል ፊውል ኮንሰምፕሽን መጥፎ አይደለም፣ ግን በጣም ይቆጥባል የሚባል አይነት መኪና አይደለም። ቻንጋን ዲፓል S03 መሞከር ትችላለህ። መኪናዎቹ ግን ለቻይና ሎካል ማርኬት የቀረቡ ናቸው። ኢንተርናሽናል ማርኬት ያልቀረቡ እነዚህ መኪናዎች ቋንቋ አይቀይሩም። ቢቀየርም አፍተር ማርኬት የተቀየረ ነው። መቸገር አይቀርም። በነገራችን ላይ ቋንቋ ባይ ዲፎልት መቀየር የማይችሉ መኪናዎች ያስቸግሯቸዋል። አብዛኛዎቹ ከዚህ በፊት ቋንቋ የማይቀይሩ መኪናዎች አስቸግረዋል። አብዛኛዎቹ ፕላጊን ሲዳውን 06 ይሸጣል፣ እዚህ ይሸጣል። አዎ ያሪስ ሲዳውን 2008 ያሪስ ሲዳውን 2008 ችግር የለም ይሆናል። እንግዲህ በዚህ ሰዓት በዛ ሰዓት የሚባል ነገር ነው። ኤሌክትሪክ መኪና ራይድ ለመስራት ይሆናል በደንብ። ቱሶል 2023 ፊውል ጋዝ ፓወርዲን ወይ በአማርኛ ወይ በእንግሊዝኛ የጻፉታ። ቢዋይዲ ሊዮፓርድ ወይስ ቢዋይዲ ሶንግ ፕላስ ዊች ዋን ኢዝ ቤስት? የተመቸህን ግዛ። ሁለቱም ቢዋይዲ ነው። አንተ ስታይ የወደድከውን መግዛት ነው። ስታይ የወደድከውን መግዛት ነው። ምንም ለውጥ የለውም ለእኔ። ዲዛይር በዩሮፕ ማኗል አላቸው አላውቅም። በማኗል አለ ግን ዩሮፕ አይደለም። ዲፎርዲ 2004 ጥሩ ነው። 2005 2.5 ልግዛ ነው አላውቅም። አቫንቲ ኦር ኤላንትራ? አቫንቲ ይሻላል። አቶዝ ለስራ አማራጭ ካጣ ይሆናል። መኪናዎቹ ግን ያስቸግረዋል። ሻርክ ዋጋ ይቀንሳል አይቀንስም። ይቶ አሪፍ ነው፣ ምንም ችግር የለበትም። ስሪዋይ ማገልገል ይችላል። ቤንዚን ናቸው፣ ወልድ መኪና ናቸው፣ ማገልገል ይችላል። ለራይድ ከቤንዚን መኪና 3 መኪና ምረጥልኝ። ስንት ብር ነው ያለ? ቪትስ 1ኛ፣ ቪትስ 2ኛ፣ ቪትስ 3ኛ። ሱዙኪ ሴሌሪዮ የምትችል ከሆነ ቆንጆ ነው። ኤፊሽንሲውም አሪፍ ነው። እሺ መልስልኝ የሚለውን ጽሁፍ በደማቅ ነው የጻፍሽው። ምን መልስልሽ? ኢሉኪያር 5-6 ሚሊዮን ምን ልግዛ? ነገ ላይ ሊጨምር የሚችል ሁሉም ይጨምራል። 5-6 ሚሊዮን ይዘህ አትቀመጥ። ሁሉም ይጨምራል። አቅም የሚፈቅደው ዝም ብለው ተግዛ። ለራይድ ቢዋይዲ ኦር ዲዛይር? ቢዋይዲ ይሻላል። ቱሶል 2023 ሃይብሪድ ያልሆነ አሪፍ ናቸው። ለከተማ አሪፍ አይደሉም። ከከተማ ውጭ ፍሬ የሆነ መንገድ ላይ የምታዘወትሩ ከሆነ አሪፍ ናቸው። የተጨናነቀ መንገድ ያስቸግራሉ። እነዚህም 26 መች ይገባል ብራዘር? 27 ላይ እርግጠኛ ነኝ ይገባል። ለራይድ ቪትስ ልገዛ ነበር ግን ቢዋይዲ ይሻላል ይሉኛል። እኔ ግን ከ2 ዓመት በኋላ ልሸጥ አስቤ ነው። 2 ዓመቱን አትሰራም እንዴ? ተኝተህ ነው የምታሳልፈው? ራይድ አስመዝግበህ። አሁን ስራ መስራት የሚያስብ ሰው መጀመሪያ ስሰራ ስንት ብር በቀን አገኛለሁ የሚል ድምር ነው መደመር ያለበት እንጂ የዛሬ 2 ዓመት ስሸጠው የዛሬ 3 ዓመት ስሸጠው ብለህ የምታስብ ከሆነ ጡረተኛ ነህ አንተ። ሌላ ስራ አለ፣ በመኪናው ስራ አትሰራም ማለት ነው። በመኪናው ለመስራት ከሆነ በኤሌክትሪኩ መስራት ያዋጣሃል በደንብ። በ2 ዓመት ውስጥ በኤሌክትሪኩ ሰርተህ 2 ሚሊዮን የምታገኝ ከሆነ ስለመልሶ መሸጡ ለምን ያሳስባል አንተ? ኮሮላ 2015 ጥሩ ናቸው። ሚትሱቢሺ ደብል ገቢና 2010 ብዙ ጥሩ የሚያስብል ነገር የለውም። ኤምጄ ካር ብለው ስም ሰጡት እንጂ ካር አይደለም ይሄ ነገር። ID4 መጥፎ አይደለም። ቢዋይዲ2 ለመግዛት ፍተሻ ያስፈልገዋል። ያው አሁን ፍተሻ በአንተ ነው የሚወሰነው። የምትገዛው ከሞይንኮ ከሆነ መፈተሻ አይጠበቅብህም። ከሎካል ማርኬት የምትገዛ ከሆነ ካላመንካቸው ፈትሽ። መኪናዎቹ ይጎዳሉ። መንገድ ላይም ሊወድቁ ይችላሉ። ወደብ ላይ ሊጎዱ ይችላሉ። ምንም ነገር ሊያጋጥም ይችላል። ፍተሻ ያስፈልገዋል አያስፈልገውም ልልህ አልችልም። አንተ አፎርድ ካደረግክ አስፈትሽ። ፍተሻ የማያስፈልገው ግን ዲለር ጋር ነው። ሞይንኮ ሄደህ የምትገዛ ከሆነ ምንም ፍተሻ አያስፈልግህም። ዋስትና አብሮ የሚሰጥ ትልቅ ድርጅት ሲሆን እንደዚህ አይነት ሂሳብ ማሰብ አይጠበቅብህ። ከሞጭራፋዎቹ የምትገዛ ከሆነ አስፈትሽ። ኪያ ቪስቶ ለራይድ መሆን ይችላል። ቻንጋን Q05 ላንጉዌጅ ቀይ ይቸገራላችሁ በደንብ። አባዱላ ጥሩ ነው ለራይድ። ቪትስ ማኑዋል ወይስ አውቶማቲክ? አውቶማቲክ ለመንዳት ይቀልሃል። ማኑዋሉ ደግሞ ፊውል ኤፊሽንሲ የተሻለ ነው። አይደክመኝም ካልክ ማኑዋሉን አድርገው ነዳጅህን መቆጠብ ትችላለህ። 14-15 መሄድ ይችላል ማኑዋሉ። አውቶማቲኩ 12-13 በላይ አይደለም። በ1.5 ምን ትመክረኛለህ? ምንም መረጃ የለኝም።
አዲስ መኪና ማቆም የሚፈልግ ሰው ታውቃለህ? ጋዜቦ ሾሩም አለን። ናታን ኢቪ አላቅም። ማቆም የሚፈልግ ሰው አላቅም፣ ግን እኔ ስገዛ አቆማለሁ። አንተ ደውልልኝ። ለማንኛውም ፎርድ ፌስታ በጣም መጥፎ የሚባል መኪና አይደለም፣ ማገልገል ይችላል። ራፍ 2006 2000 ሲሲ ይሆናል። ኤዋይዲ ለራይድ አሪፍ ነው አይደለም? ራይድ ተራ መንደር ውስጥ መንቀሳቀስ አይችልም። የመኪና አይደለም። ፔጆት 5008 ቆንጆ ናቸው። ፋይፌል ጥሩ ነው። ኤላንትራ 2017 ወይስ ዲዛይር 2002? ለራይድ ዲዛይሩ ነው የሚሻለ። ኤላንትራ መዘነጫ ነው። ዮሐና 2025 ቆንጆ ነው። አይካር ኦር ቪአይዲ ይሻላል። ኢኮ 3 ሚሊዮን ሰው ያዋጣል። አላቅም ዋጋ ምንም ያዋጣል አይዋጣም ልል የምችልበት ምክንያት የለም። ምንም አንተ የምትሰራውን ስራ አውቀህ ለስራህ ይሄን ያክል ኢንቨስት ማድረግ አለብኝ ብለህ ካመንክ ያዋጣል። አንተ ነህ የምታውቀው። ይሄ አይስክሬም የምታመላለስበት ሆነ ያዋጣል። አሁን 2.5 ብር ልግዛ መረጃ ኮሮላ 7 ራይድ መሆን ይችላል። ሴጉል ኦር ዲዛይር የቱም ችግር የለባቸውም። ካሪና ኦር ዴክስ እኔ ካሪናውን መርጣለሁ። 1% ሀፍ ፌስ 2.5 2.8 ምንድን ነው? መርከብ ስለምን እያወራህ ነው? አሪዞ 5 2023 ነዳጅ ኮንሰምፕሽኑ ከፍ ይላል። መኪናው ግን ችግር የለበትም እስካሁን። ቢዜድ ፎሬክስ ቢዋይዲ ሲላዮን 06 ሲላዮን 06 ነው የሚሻልህ። ከቢዜድ ፎሬክስ ጋር አይወዳደርም። ዲስከቨሪ 200 ጥሩ አይደሉም። ላንድ ሮቨር ዲስከቨሪ ጥሩ የሚባል መኪና አይደለም። አዝግ የሆነ መኪና ነው፣ ያስቸግራል። ይሻልሃል ኮሮላ። ቢዋይዲ ሴጉል ኦር ቪትስ ለራይድ ሴጉል ነው የሚሻልህ በደንብ። ጄኒ 130 እቺም አነስተኛ መኪና ነች። ምንም ለቀላል እንቅስቃሴ ነው እንጂ ከበድ ላለ ስራ መጥቶን አይመስለኝም። ቪታራ አውቶማቲክ ምንም ችግር የለበትም። ቼሪ ፍሉይድ ስፔሲፊኬሽናቸው ቆንጆ ነው። ID6 ታንጌሉ ይሻላል በደንብ ከID6 ጋር አይወዳደርም በሁሉም ነገር። ኤላንትራ ወይስ አቫንቴ? ኤላንትራ ሞር ሌክዠሪ ነው። አቫንቲዮ ከኤላንትራ አቫንቲዮ ሞር ሌክዠሪ ነው። አቫንቲዮ ይሻላል። ሴሌሪዮ ፕራይስ መረጃ የለኝም። ከዲዛይር ሊሻል ይችል ይሆናል። እሱን አንተ ነህ መወሰን ያለብህ። መኪናው ሁለቱም ችግር የለበትም። ኦሞዳ ምንም መረጃ የለኝም። ጥሩ መጥፎ የሚያስብል ነገር የለውም። አዲስ ነው። ቪትስ ኦር ቼሪ አሪዞ 5 እኔ ቪትሱን እመርጣለሁ። አሪዞ 5 የቅርብ ጊዜዎቹን ግን የፊውል ኤፊሽንሲውን ምናምን የምትችል ከሆነ መሞከር ትችላለህ። ኒሳን ጁክ 2021 ዲቴይል ኢንፎርሜሽን 1.0 ሊትር ኢንላይን 3 ሲሊንደር ቱርቦ ቻርጅድ ፔትሮል ኢንጂን ያላቸው 7 ስፒድ ዱዋል ክሬት ትራንስሚሽን ናቸው። መለወጫ ያስቸግራል፣ ትራንስሚሽንም ያስቸግራል። ይህ መኪና ቪትስ ኦር ያሪስ ዊች ዋን ኢዝ ቤስት? እንደዛ የሚባል ነገር የለም። የአሪስ ውስጥም ጥሩ የሆኑ መኪናዎች አሉ። ሴጉል የሰራኸው የብድር ማስታወቂያ በ2.2 እንዴት ነው? የለም እኔ 2 ዓመት ምናምን በፊት የተሰራ ነገር አይተው አሁን ፖስት አድርገውት ሆነ ገንዘብ እንዳይበሉ። ከ2 ዓመት በፊት የነበረ ነው። በ2.2 ብድር ምናምን የሚል አሁን የለም። ገንዘብን እንዳትበላ ጥንቃቄ አድርግ። እሺ ሰዓት ጨርሰናል። 0949252627 የኔ ቁጥር ነው። አኗር ፒን ያደረገላችሁ ቁጥር የኔ ቁጥር ነው። በስራ ሰዓት መደወል ትችላላችሁ። እስካሁን ጽፋችሁ መልስ ያልተመለሰላችሁ ካላችሁ በውስጥ መስመር ጻፉልኝ። ሁላችሁንም መልስላችኋለሁ። ጨርሰናል። 5 ደቂቃ የማስታወቂያ ጊዜ ነው። ምርት አገልግሎታችሁን ማስተዋወቅ ትችላላችሁ። እኔ ጨርሻለሁ። መልስ አልተመለስልኝ የምትሉ ሰዎች በውስጥ መስመር ጻፉልኝ። ሁላችሁንም መልስላችኋለሁ። ካልሆነ ነገ በስራ ሰዓት ከነገ ወዲያ በስራ ሰዓት መደወል ትችላላችሁ። 0949252627 በስራ ሰዓት። ጨርሰናል።
ወጣ ወጣ እያላችሁ 824 ሰው ይታየኛል። ውጡ። ጨርሰናል። ምርት አገልግሎቱን የማያስተዋውቅ ሰው መውጣት ይችላል። መልስ ያልተመለሰለት በውስጥ መስመር ይጻፍ። ነገ ስልክ መደወል ይችላል። የላይፍ ፕሮግራማችን ግን አልቋል። ዋይቢ ካር ማርኬት 0947666775 ዋይቢ ካር ማርኬት መኪና ለመግዛትም ሆነ ለመሸጥ በ099292998193 0992998193 መኪና የምትፈልጉ ሰዎች ደውሉለት። ማንኛውም አይነት መኪና መግዛትም ሆነ መሸጥ ከፈለጉ አለን በ0967 24 777 ይስሐቅ ካር ሴል